ለሊት አልተኛም ቢያንስ ቀን 10 ደቂቃ 20 ደቂቃ ከተኛው ነው እንጂ አልተኛም ለሊት እንዱ ስቀመጥ ምናልባት ፈጣሪ በዚህ አየር መንገድ ላይ ታውቃታላችሁ ሁላችሁም ልጅ ደግሞ የአፍላ ፊልም ይሰራል እና ማላችኋለሁ ወደ ኢትዮጵያ ሄዳችሁ ከሱ ጋር ትዳር ለመመስረት ነበር ግን እኔ ሳውዲ አመጣ አይደላላ ማለት አሁን ባገኝህ ማረግህን ነበርኩ ማቀው ሰላም ጤና ይስጥልኝ ወደ ዩቲዩብ ቻናል ቤተሰቦች እንደምናላችሁ ሰላምና ጤና በያላችሁበት ይድረስ እያልኩ ነው ለዛሬም መረጥ ታሪክ እናንተን ያዝናናሉ ሐሳብ አስተያየት ያሰጣሉ ቁም ነገር ያስጨብጣሉ ያልኳቸውን ቪዲዮ ሰብሰብ አድርጌ ይዤ መጥቻለሁ እናንተም ሐሳብ አስተያየታችሁን በኮሜንት ፍቅራችሁን በላይክ እና በሰብስክራይብ እየገለጻችሁ አብራችሁ እንድትቆዩ ስል በአክብሮት ጋብዛለሁ ይሄን ቪዲዮ የምታዩ ሰዎች ደግሞ ላይክ እያደረጋችሁ ስለምፈልገው እኔን እያበረታታችሁ ስለሆነ ላይክ ሰብስክራይብ እያደረጋችሁ አብራችሁ ይቆዩ ወደ ቪዲዮ ለሊት አልተኛም ቢያንስ ቀን 10 ደቂቃ 20 ደቂቃ ከተኛው ነው እንጂ አልተኛም ለሊት እንዱ ስቀመጥ ምናልባት ፈጣሪ በዚህ ስራ ይበዛበትም ይሆን ልጄን ይሰጠኝ ይሆን ነው በቃ እኔ አሁንም ተስፋዬ አገኛት ይሆን ወይ ያችን ልጅ አቅፋት ይሆን ወይ አንድ ቀን አያት ይሆን ወይ ነው የሌለ ጥያቄ እንደምጠይቀው ይገባኛል ግን የኔ ጥያቄ አለ በቃ ተመልሳ ይዛት ይሆን ወይ ነው በቃ ይዛት ይሆን ወይ እንዴት ከሊና ይላጣ እዚህ ላይ ነው ሁለት ነገር ነው የተመለከቱት ቤተሰብ አንደኛው እውነታ ለማረጋገጥ የሚደረግ ትግል ነው ከባሏ ጋር ተለያይተዋል እንግዲህ በፊት አይታችሁ ከነገረኛ ሚዲያ ላይ ባለስልጣን የሆነች ሰው ባለቤቴን ቀማቺ ብላለች እና በዚህ ሁኔታ ላይ ሲጣሉ እሷ እርጉዝ ነበረች የ9 ወር እርጉዝ ነበረች ሆኖም ግን ባልየው ልጅት የኔ አይደለችም ብሏል እና ያም ሆኖ ይያለ ጤና ጣቢያ እስከምትወልድበት ጊዜ ድረስ ትክክለኛ እድገት እንደነበረው በጥሩ አቋም ላይ እንደምትገኝ ገልጻለች ከዚያ በኋላ ግን ምንድነው የተደረገው ስትወልድ ክትትልና ድጋፍ አልተደረገልኝም እና በዚህ ምክንያት ልጅቷ ተደረገልኝ ብያላምንም ያው እዚህ ሚዲያ ላይ እንደገለጸችው ማለት ነው በዚህ ምክንያት ልጅትን ላገኛት አልችው በህይወት አልተረፈችም ያው ሞታለች ከውስጥ ጽንሱ ልክ አይደለም ተብዬ እሷ ሞታብኛለች ነው የምትልና ስተኛም ያንን ልብስ ገዝታ በፊት ለልጄ ብላ የገዛችው ልብስ እዛ እየተኛች እዛ እየዞረች እያለቀሰች ልብሱን አቅፋ እያደረች ነው በመጀመሪያ የሳይኮሎጂ ባለሙያዎች አግዟት መጀመሪያ እሷ ደናቱ ልጅ ያላት 2 ልጆች አሏት እና እነዚያን ታሳድግ ለነዚያ እናት ትሆናቸው ይሄ አሁን መርጦ ለአንደኛው ኦሬዲ ያልሆነም እንኳን አልተሳካም ፈጣሪ የፈቀደው ነው የሚሆነው ይችኛው ሄዳለች በአንድም በሁለትም በየትኛው ምክንያት የሚሆን እሷ ግን አሁን 2 ነገር ነው እዚህ ጋር የምታስታውሰው አንደኛ ባልዮ የኔ አይደለችም ብሎኛል እና ኖራ ዲኤንኤ ያስመርምሬ የሱ መሆኑን ባረጋገጥኩ ነው ትልቁና ዋናው ያሁኑ ቁም ነገር በጣም የምታለቅስበት አሁንም መደረግ ይችላል እያለች ነው አንቺ ታመንሽም አልታመንሽም ለፈጣሪ ብቻ ታምነሽ ራስሽን አስተካክለሽ አፕዴት አድርገሽ እንድትኖሪ ነው የምፈልገው ሌላ ህይወት ሌላ ላይፍ ይቀጥላል እኮ አንቺን ራስሽን ግዢ የሳይካትሪስት ባለሙያዎች ደግሞ አግዟት ሰው ረዳት ይፈልጋል በተጨነቀ ጊዜ ረዳት ያስፈልገዋል ምንም እንዳልነበረ ሊመከር ይገባል እልክ ውስጥ ነው አሁን ያው መቃብር ወጥቶ ዲኤንኤ ራሱ መደረግ ይችላልና ቢደረግ ደስ ይለኛል አይነት ነገር ነው ያስተላለፈችው ማለት የሷን ንጽህና የምታቀው እሷና ፈጣሪ ብቻ ነው ስለዚህ አሁን እሷ ግን በህይወት መቀጠል አለባት የአእምሮዋ መስተካከል አለበት ወደ ነበረችበት ይዞታ መመለስ አለብሽ መጀመሪያ ከዚያ ሲቀጥል እሱ አመነሽ አላመነሽ ሌላ እሱ አሁን ሌላ ህይወት ቀጥሏል አንቺ ሌላ ህይወት የምትቀጥይበትን ለልጆችሽ እናት የምትሆኝበትን መንገድ ማስተካከል ነው እንደዚህ አይነት ነገሮች ጉዳት አላቸው እና 2 ነገር ስላየው ነው ንጹህ ነኝ ለማለት ነው ብትኖር ሊኖር ንጹህ መሆኔን አረጋግጥ ነበር ምንም አድርጊ ምንም ይደረግም አይደረግም አንቺ ራስሽን ካወቅሽና ካመንሽ ለፈጣሪ ሰጠሽ ቀሪ ህይወትሽን እንዲስተካከልልሽ ነው የምፈልገው ሌላውም ሰው የሚፈልገው እና እነ ዶክተር ወዳጄም ያው ሪከመንድ ተደርገዋል ሌሎቻችሁም በአካባቢ ያላችሁ ታዩ በሏል ሰው ረዳት ይፈልጋል በይሳት የተጨነቀ አእምሮ ማሳረፍ ያስፈልጋል እና ያው ትክክለኛ ነኝ ብላ ካሰበች በቂ ነው ለሰው ተብሎ አይደለም ለራስሽና ለፈጣሪ ብቻ ኑሪ ታታመኝ በቃ አለቀ እሱ አመን አላመነ ኦሬዲ ከሌላ ሰው ጋር ሄዷል ማለት ነው ራስሽን ጠብቂ ራስሽን ሪከቨር አድርጊ ለሚቀጥለው ለሌላ ህይወት ተዘጋጂ እንዴ ህይወት አንድ ናት ብላችሁ የምታስቡ ሰዎች ግን በጣም ነው እንትን የምትሉ የምትገርሙኝ
በቃ ይሄው ነው። በህይወት ውስጥ አንደኛው ይመጣል፣ ሌላኛው ይሄዳል፣ ይሞታል፣ ይወለዳል፣ ይፈጫል፣ ይቦካል። ይሄ ነው የሚሆነው እና ራስሽን ጠብቂ። በአካባቢ ያላችሁ ሰዎችም አግዟት። እንዴ ሰው ለዚህ ጊዜ ካልሆነ ለመቼ ይሆናል? አግዟት። እኔን ሳውዲ ያመጣህ አይደላላ ማለት አሁን ባገኝህ የማረግህን እኔ ነበርኩ የማውቀው። ችግሩ የት እንገናኝ ነው ጨዋታው። እንደዛ የነበረ ሳውዲ ብለህ አንተ እንደዛ የነበረ ጥረት ትሄዳለህ። ብቻ ምን ያደርጋል እንደዛ ሳውዲ ላይ እንደዛ የነበረ እንዳለ አናቅምኛ አናቅም። አሁን ደላላውን ብቻ በየትም ብላችሁ ቤት አገናኙ። ምንም ርህራሄ የለም ዘንድሮ። አንተ ታድልሃል። እንዴ አንተ እኮ ሂደሃል። ሌሎቹ ብዙ ሺህ ብሮችን ሚሊዮን ብሮችን በጋራ አውጥተው ያልሄዱ አሉ አይደል? ተበልተው ይቀሩ። አንተ እኮ ኦልሬዲ ሄደሃል። በረሃ ገባው እና ገነት ልገባ ነው ድሮስ ገነት እኮ አትገባም። ኦልሬዲ እንግዲህ ሄደሃል፣ አስገብቷል። ያንተ የታማኝ ደላላ ነው። እንደው እዚያ ለሚገጥማችሁ ነገር እዚያ ለምትሰሩት ስራ እነሱ ኃላፊነት ይወስዳሉ ብዬ አላስብም። ግን እዚህ የከፈልከውን ገንዘብ በአግባቡ ተጠቅሞ የምትፈልገው ቦታ አድርሰዋል። ይሄ ነው የሚፈለገው። እዚያ ለምታደርገው ትግል፣ እዚያ ለምታሳየው ወይ ደግሞ እዚያ ለተቀጠርክበት ሁኔታ እሱ ኃላፊነት ይወስዳል ብዬ አላስብም። አንተ ሂደሃል። ሌሎች ግን ስንቶቹ ተጭበርብረው ተመልሰው ቀርቷልና ያንተን ደላላ እኔ ግን ላመሰግነው እወዳለሁ። እኔ ማመስገን ነው የምፈልገው። በቃ በአግባቡ እዚያ ለሚያጋጥምህ ነገር ሹፌር ልትሆን ትችላለህ፣ ጥበቃ ሊሆን ይችላል፣ ሌላም ስራ የቀን ስራ ሊሆን ይችላል። ግን አገር አስገብቷል፣ ለፈለግከው አገር አስገብቷል። እና ያንተ ደላላ የሚያንገራግሩት ሳይሆን የሚያከብሩት፣ የሚያደንቁት፣ የሚሸልሙት ነው የሚሆነው። በዚህ ዓመት ማለት ነው ወደ ስንት የሚሆን ሻምፓኝ ነው እንትን አድርጌያለሁ። በላይ የሚሆን ሻምፓኝ ፓፓ አድርጌያለሁ። this is the special one. እንደገና አንዴ ድገማት እያለች ነው። ሰው ሲወደድ ሲከበር ደስ ይላል። በየሄድክበት ተቀባይነት ስታገኝ፣ በየሄድክበት ደግሞ እንደዚህ ልደትህ ወይም ሌላው ነገር ሰርፕራይዝ እየተደረግ ሲገኝ በጣም ደስ ይላል። ያው ተወዳጅ ነው ልጁም ብዙ ስራዎችንም እየሰራ ነው። የህዝብ ልጅ ስትሆን በህዝብ ቦታዎች ሁሉ፣ የህዝብ መገልገያ ቦታዎች ሁሉ፣ በአየር መንገድ ሊሆን ይችላል፣ በባቡር ጣቢያ ሊሆን ይችላል፣ በየትኛውም ሁኔታ ብቻ ሰርፕራይዝ ትደረጋለህ። በአግባብ ሲሆን ማለት ነው። በአግባብ ሲሆን እንግዲህ አየር መንገድ ላይ ያው ብዙ ክስተቶችን አስተናግዷል። አንደኛው ታስሮበታል፣ አንደኛው ልደቱ ተከብሮበታል። ሌላም ነበረች መንገድ አዘግታል ያከበረች ልጅ አለች። ያው እንደምታስታውሱትና ምንድነው ህዝባዊ ስትሆን እንደዚህ ነው። በቃ የትኛውም ሰው ፈቃደኛ ይሆንልሃል፣ ተገቢም ነው። ሌላውን አትጎዳበትም፣ ፖለቲካ አሰራበትም እና ይሄ ምርጥ ነው። እኔም ደስ ብሎኛል። እንግዲህ እንደዚህ አይነት ነገር ሲገኝ ልደቱ በአየር መንገድ መሰለኝ ወይ ደግሞ እዚህ አካባቢ ያለ ቦታ ነው፣ ተከብሮለታል። በጣም ደስ የሚል ነው። በጣም ደስ የሚል ሰርፕራይዝ ነው እና የህዝብ ልጅ ስትሆን፣ ህዝባዊ ስትሆን፣ ህዝብ ስታግዝ፣ ስትደግፍ የትኛውም ቦታ ላይ ህዝቡ ይቀበልሃል። የትኛውም መስሪያ ቤት ላይ ሰርፕራይዝ ትደረጋለህ። ለህዝብ የቆምክ መሆኑን ህዝቡም ደግሞ ወይ ደግሞ የህዝብ መገልገያ ተቋማትም እውቅና ይሰጠዋል ማለት ነው። በዛ መሀል ሳላስበው ራሴን ሴተኛ አዳሪ ውስጥ አገኘሁ። በቃ ከእነሱ ጋር ሄደሽ አብረሽ ሰርተሽ መምጣት ትችያለሽ ምናምን አለኝ። ጭፈራ ቤት ከዛ ዝም አልኩት። ጭራሽ ባሰበት። በቃ አያወራኝም። ጠዋት ተነስቶ ይወጣል፣ ማታ ይገባል፣ አያወራኝም። እና ሴቶች ጓደኞቹ ሲመጡ እኔ እንውጣ ምናምን ብለውኝ ይዘውኝ ይወጣሉ። ይዘውኝ ይወጡና የሚሄዱበት ጭፈራ ቤት አብራቸው ይቀመጥና እነሱ ሰው አግኝተው ምናምን ሲወጡ እኔ ተመልሼ ወደ ቤት እገባለሁ ማለት ነው። ጨለማ ውስጥ ቤት ገብቼ ተኝቼ እጠብቀዋለሁ። አይመጣም። እዛው ሊያድርም ይችላል፣ ሊመጣም ይችላል። እና በቃ መሀል ላይ የእሱ እናት ትደውል ነበር። እየደወለች የምታውቀው ግንኙነታችን የምታውቀው እሷ ስለነበረች ትደውልለታለች። እና እየደወለች እንዴት ሆናችሁ ምናምን ትላለች ለእሱ ማለት ነው። እኔን አግኝተኝ አታውቅም፣ አውርታኝ አታውቅም። እኔ እሱ ነው የምታገኘው። ምክንያቱም በሌላ ሰው ስልክ ስለሆነ የሚደውለው እሱ ነው የምታገኘው። እና ትንሽ ብር ትልክልሃለች፣ 500 ብር 600 ብር ትልክልሃለች። ያንን ብር ትልክለት ቀጥታ ወስዶ ምንም አያረግበትም። መጣትና ማጨስ ብቻ ነው ሊያረግበት የሚችለው እንጂ ከዛ የተሻለ ነገር አያረግበትም። እና
በጣም እየተጎዳሁኝ መጣሁ እዛ ሆኜ ማለት ነው። በጣም በቃ ልብሴ ሁሉ ቆሽሽ ብሎ ፀጉሬ ምናምን በቃ ራሴን ጥዬ በጣም ነበረ የተበሳቆልኩት ማለት ነው። እና እሱ ምንም አይመስለውም፣ ይወጣል፣ ሻወሩንም እዛው ውጭ ላይ ይወስዳል፣ እንትኑንም መብላት ካለበትም እዛ ውጭ ይበላል፣ ልብሱንም እዛ ሰጥቷል። እኔ ባልተቀመጥኩኝ ወይ ወጥቼ አልሰራው ነገሩ እንዳለ በቃ እኔ ካሰብኩት ውጭ ሆነ ማለት ነው። እሱ ያለበት ቦታ ከሄድኩኝ ለምን መጣሽ ብሎ መተኝ ይችላል። እና ከተማ ወጥተሽ ስሪ ያንን ስራ ከዛ በኋላ ተመልሰን እንሄዳለን ስላለኝ ማለት ነው። ከዛ ውጪ በምንም አይነት መልኩ ብር አላገኝም። ወጥተሽ አብረሽ ጭፈራ ቤት ስሪ ካልሆነ በምንም ልንሄድ አልችልም ስላለኝ ግዴታ ወጥቼ ነው መስራት ያለብኝ ማለት ነው። እሺ ሄዳለሁ ከሴቶቹ ጋር። ከዛ አብሬ ከወንድ ጋር ተኝቼ ምናምን እሱ ቁጭ ብሎ ፊት ለፊት ያየኛል። የሚሰራውን ብር አለች ልጅቷ፣ እሷ ተቀበለና ትሰጧለች። ከዛ በቃ ያንን ነገር እንደዛ እያደረኩ ስመጣ ደስ እያለው መጣ። በቃ ፊቱ ምናምን አያኮርፍም ምናምን በቃ ደስ እያለው መጣ ማለት ነው። እኔ ግን የሰው ጭንቅላት በጣም ነው ግርም የሚለኝ ማለት ነው። ሰው እንደዚህ ሀሳቡን ማለቴ አእምሮውን ሰፋ አድርጎ ብዙ ያስባል። ከቅድሙ ቪዲዮ ጋር አነጻጽሩት። እንግዲህ የቅድሙ ቪዲዮ አሁን ትንሽ የሆነ በቃ በጣም የሚያሳዝን ነው። የአሁኑ ደግሞ የሚያስደምም ነው። ስንት ያልወጡ ስንት መከራና ሲቃይ የታየበት የህይወቱ ውጣ ውረድ አለ። ስለዚህ በባለፈ ታስታውሱ ከሆነ ያው ሰርቼ ያለው እንትኗን በ13 ዓመቴ ነው የልጅናት የሆንኩት ብላለች። ይቺ ልጅ እንግዲህ ስሙ ጓደኛዋ ሆኖ አፍቅሯ ከቤተሰብ ወስዷት ሌላ ቦታ ከሄዱ በኋላ ቤት ካስቀመጣት በኋላ ገንዘብ ስላጣች ብቻ አንቋሸሸኝ፣ ጠላኝ፣ በቃ በጣም ማስጠላውትና ከኔ ጋር ምንም ሐሳብ ሊለዋወጥ አልቻለም ብላለች። ገንዘብ ሳጣ ምን እንዲሰራ አደረገኝ ነው የምትለው። መሽታ ቤት እየሄድኩ ከሚሄዱ ሴቶች ጋር እየሄድኩ ብር እንዳመጣ ማለት ነው። ያ ማለት እንግዲህ ምንድነው የሚባለው? ይሄ የወሲብ ንግድ ልንለው እንችላለን። ያንን እንድሰራ ነው ያስገደደኝ። ያንን ሰርቼ ብር ሳመጣና ስሰጠው ደስተኛ እየሆነ አስቡ ጎበዝ፣ ደስተኛ እየሆነ እኔንም እያናገረኝ እየተመቸው መጣ አለች። አስቡ፣ ሰው እንደዚህ ድረስ ነው የሚያስብ። ፍቅረኛውን ለሌላ ሰው ሰጥቶ አስተኝቶ የሚቀበል ብር የሚቀበል አእምሮ ያለው ሰው ሁሉ አለ። ጓደኛውን ለሌላ ሰው አስተኝቶ ብር እየተቀበለ በዚያ ብር ደግሞ ሲጋራ የሚያጨስ፣ ጫት የሚቅም፣ ጠላ የሚጠጣ ወይም ሌላ ቢራ የሚጠጣ ሰው አለ ማለት ነው። ያን እየሰራ ዛሬ ልጅቷ ከብዙ ውጣ ውረድ በኋላ ጥሩ ቦታ ላይ ትገኛለች። ተቀጥራ እየሰራች ነው ያለችው። ያው ደስተኛ እንደሆነች የሚያው ትናገራለች። ግን እንደዚህ አይነት ውጣ ውረድ ያሳለፉ ሴቶች አሉ። ጊዜ ያልፋል፣ የማያልፍ ነገር የለም። ህይወት ግን ካለፈ አለፈ ነው። አንዴ ተጎዳ፣ በህይወት ካልኖር አትመለስም። ምክር ያስፈልጋል፣ ጽናትም ያስፈልጋል። ከሆነ ሆነ፣ ካልሆነ አልሆነም ነው የምንሰጠው ግምት። ለእያንዳንዱ ውጣ ውረድ የምንሰጠው ግምት፣ ለእያንዳንዱ ገጠመኝ የምንሰጠው ቫሊው የተለያየ ነው። በህይወት እንድንኖርም በህይወት እንዳንኖርም ያደርገናል ማለት ነው። ይሄን አሁን ቀለል አድርገህ ነገ እንደሚያልፍ አስቡ። እንግዲህ የእሷን እስከ 7ኛ እስከ 8ኛ ፓርት አቅርባለች። በዚህ ሁኔታ እዚህ ትደርሳለች ተብላ የማትታሰብ ልጅ ነው እዚህ ደርሳ ዛሬ አሪፍ ስራ እየሰራች ያለችው። የቅድሟንም እንደዚሁ የልጅ ጨርቅ ታቅፌ እዞራለሁ ያለችትን በዚህ መንገድ ታንጻ እንደሚያልፍ አውቃ ነገር ሌላ ህይወት ጀምራ የተሻለም ሊሆን ይችላል የተሻለ ህይወት ጀምራ እንደምትኖር እርግጠኛ። ሰው ግን ምን ይሁን ይኑር፣ ሰው ግን ምን ይሁን በብዙ ውጣ ውረድ ቢያልፍም እንኳን ነገ አልፎ ደግሞ ያንን ታሪክ አድርጎ ሲያወራው እጅግ በጣም የሚያስደስት ነገር የለም። እና ብዙ ያልተቀረጹ ብዙ ያላየናቸው ብዙ ያልተሰሙ ብዙ ውጣ ውረድ ያዩ ሴቶችም ወንዶችም አሉና ግን ምን ያስፈልጋል? ብርታት ያስፈልጋል። ሞት አይቀርም። ሞት የማይቀር የሰው ልጅ ዕዳ ነው። ሞት የማይቀር የፍጡር ሁሉ ዕዳ ነው፣ ወይም ደግሞ ዕጣ ነው። ያ ስለማይቀር የማይቀረውን ነገር ማድረግ ነው እንጂ ተንደርድሮ ራስ ላይ እርምጃ መውሰድ ራስን መጉዳት ተገቢ አይደለም። መመለስ መቻል አለባችሁ ማለት ነው። እና ይች ልጅ በጣም ደስ ብሎኛል ዛሬ ላይ ያለችበት ሁኔታ ላይ። ዛሬ ጥሩ ሁኔታ ላይ ነው ያለችው እና ያንን ሁሉ አሳልፋ እንደዚህ አይነት ሰዎች ሁሉ ያጋጥሟቸዋል። በቃ እዚህ ድረስ ነው። ሰው የተለያየ ነው። አንደኛው ክብር ለምን ተነከለ፣ አንደኛው ክብሩን አሳልፎ በክብር ላይ እንትን የሚልም ሰው አለ። እንግዲህ ገንዘብ ተቀብሎ ሚስቱን ለሌላ ሰው ሰጥቶ ከዛ በሚያገኘው ገቢ
መተዳደር ላትሉ ትችላላችሁ። ይሄን አይነት ምን ሆነ ነው? አይ እሺ እንትኑ ጋር ስራ ቦታ mama yangu game over ይቅርታ ሂሳብ ጎሎብኝ ነው። ኧረ ተንኮስ ጉዳ ፈላ ዛሬ ገባበት በቃ ይቅርታ እነሱ እንደውም ጎበዝ ናቸው። mama yangu game over ሂሳብ ጎደለብኝ ይቅርታ። ጠጣን እኮ ንፍጤን ጠጣ። ማን እንዴ እንሂድ እባክህ ሲያስጠላ ና እስኪ ሂሳብ ውሰድ። ይቅርታ እንትን አልኩባ ይቅርታ። በቃ ይሄንም ያዘው፣ በቃ ዝም ብለህ ያዘው። እሺ አጠጥሙ ሆነ አጠጥ። ኧረ ጠጣ፣ ፊትን ታጥብበት በቃ። እሺ እንትን ስራ ሂሳብ ጎሎብኝ ነው። ሂሳብ ሲጎልባችሁ ኑሮ አልመቻችሁ ሲል ጉንፋን ሲይዛችሁ ብቻ አይደለም ሲሰማችሁ የምታደርጉት ነገር ነው። እናሱም ይሄን ያደረገው በቃ የሚያጋጥም ነገር ነው። ያጋጥማል፣ ግን እነሱን አመስግኛለሁ። በነገራችን ላይ እንዲህ አይነት ነገሮች የሚሰሩ ለመደገፍም ነው። እንዲህ አይነት ሁኔታዎች ሲያጋጥሙ አንዳንዶቹ እሱ ላይ ደፍተው ምን ብለው በቃ ያልተገባ ነገር አድርገው ነው የሚሄዱ ሰዎች በችግር ውስጥ ሆነው። በነገራችን ላይ አንድ አስተናጋጅ እዚያ ውስጥ ሲሰራ የብዙ ሰዎችን ባህሪ ችሎ ነው እና አንዳንድ ተስተናጋጆቹ ደግሞ ያስተናጋጁን ባህሪ እና ልምድ ሲችሉ ደስ ይላል፣ ሲረዱ ደስ ይላል። መተባበር ይሄ ነው። ችግሩን ገብተህ ስትደርግ በቃ ሂሳብ ጎሎብኝ ነው አለ፣ በቃ እያለቀሰ ነው ምናምን፣ እንደዚህ አይነት ነገሮች ያጋጥማሉ። ሌላው ቢሆን በጥፊ ተርግቦ ምን ብሎ ውሃ ደፍቶ የሚሄዱም አሉ እና ዝቅ ብላችሁ ችግራቸውን ስትረዷቸው በጣም ብዙ ችግር ያለባቸው ብዙ ውጣ ውረድ ያለባቸው ሰዎች ናቸው። ወደው አይደለም፣ ወደው ሳይሆን ለስራ በቃ ለትንሽም ነገር ቢሆን እንስራ ብለው። የዛሬው ዝግጅታችን ውድ የዩቲዩብ ቻናል ቤተሰቦች ይሄን ይመስል ነበር። ሀሳብ አስተያየቶቻችሁን በኮሜንት ስለሰጣችሁ፣ ፍቅራችሁን በላይክና በሰብስክራይብ ስለገለጻችሁ እጅግ በጣም አመሰግናለሁ። ሀሳብ አስተያየቶች ሲኖራችሁም ጻፉልኝ። የሚስተካከሉ ነገሮች እየሞከርኩ ነው፣ እየጀመርኩ ነው። ነገ ትልቅ ዩቲዩበር እሆናለሁኝ እና ይሄም ሆኖ ደግሞ እናንተን ይዤ ነው። ቪዲዮውን የምታዩ ሰዎች እየጻፋችሁ ኮሜንት የሚስተካከሉ ነገሮች እንዳስተካክል የእናንተ ኮሜንት የኔ ድጋፍ የኔ ሳፖርት ነውና እንድትጽፉልኝ ሀሳብ አስተያየታችሁን እንድትገልጹልኝ ስል በአክብሮት እጠይቃለሁ። አብራችሁ ስለነበራችሁ እጅግ በጣም አመሰግናለሁ። መልካም ጊዜ ይሁንላችሁ።